ሰላም ይብዛላችሁ ቅዱሳን ወንድሞች እህቶች ባላችሁበት ስፍራ ሁሉ ሰላም ለአገልግሎታችሁ፣ ሰላም ለኑሯችሁ፣ ሰላም ለቤታችሁ፣ ሰላም ለምትሰሩበት መስሪያ ቤት ይሁን። አሜን። በጌታ በኢየሱስ ክርስቶስ ስም ይሁንላችሁ ይሁንልን። የእግዚአብሔር ቃል በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 እንዲህ ይላል፣ የሰላምም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁም ነፍሳችሁም ሥጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። የሚጠራችሁ የታመነ ነው፣ እሱም ደግሞ ያደርገዋል ይላል። ክብር ለእግዚአብሔር ይሁን። እነዚህ ሦስት ነገሮች ጌታችን ኢየሱስ ክርስቶስ እስኪመጣ ድረስ ፈጽመው መጠበቅ እንዳለባቸው መጽሐፍ ቅዱስ በደንብ አስጠንቅቆ ይነግረናል። እንግዲህ በእኛ አቅም ይቻላል ወይ ብትሉ አይቻልም። ግን የሚያስችል አምላክ አለ፣ ጸጋው ያስችለናል። የሚጠራችሁ የታመነ ነው፣ እርሱም ደግሞ ያደርገዋል። እግዚአብሔር የማንችለው ነገር አድርጉ አይለንም። ጨካኝ ገዢ አይደለም። እግዚአብሔር ማለት መልካም አምላክ እንጂ የጫካ ሽፍታ አይደለም። ማስገድዶ የሆነ ነገር አድርጉ አይልም። እርሱ ያደርገዋል፣ ይቻላል ማለት ነው። አንዳንድ ሰዎች ምን ይላሉ? አንዳንድ ቦታ ስትሰሙ በስጋ የፈለገህ ነገር ብታደርግ ችግር የለውም ይላሉ። ኖ፣ ችግር አለው። ይጠበቁ ተብሎ ተጽፏል። ያውም ያለ ነቀፋ ይጠበቁ ነው የተባልነው። ማን ነው ያለን? የጠራን። ማን ነው ያዘዘን? የጠራን። ስለዚህ እኛ የጠራን ያለንን እንሰማለን ማለት ነው። በፊልጵስዩስ ምዕራፍ 3 ላይ ሐዋርያ ጳውሎስ አንድ ነገር በጣም አጽንኦት ሰጥቶ ነግሮናል። አሁንም በደንብ እንስማው። ከውሾች ተጠበቁ፣ ከክፎች ሰራተኞች ተጠበቁ፣ ከሐሰተኛ መገረዝ ተጠበቁ ይለናል። ውሾች አሉ፣ ተጠበቁ። ክፎች አሉ፣ ተጠበቁ። ሐሰተኛ መገረዝ አለ፣ ተጠበቁ። ተጠንቀቁ እኮ ነው። ክብር ለእግዚአብሔር ይሁን። ለምንድን ነው እንዲህ ያለን ብትሉ ቁጥር 3 ላይ እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በሥጋ የማንታመን እኛ የተገረዝን ነን። ክብር ለእግዚአብሔር ይመስገን። በሥጋዊ ማንነታችን በእኛነታችን የምንመካ ሳንሆን የምንመካው በእግዚአብሔር ነው። የምንመካው በኢየሱስ ክርስቶስ ነው። በሥጋ የምንታመንበት ነገር የለንም። መታመኛችን መመኪያችን እግዚአብሔር ነው፣ ጸጋው ነው። ግን ተጠበቁ ተብለናል። ተጠበቁ፣ ተጠንቀቁ፣ ራሳችሁን ጠብቁ ከውሾች ከክፎች ሰራተኞች ናቸው እኮ ክፉ ሰራተኞች እንዳሉ እወቁና ተጠበቁ። ሐሰተኛ መገረዝ እንዳለ እወቁ፣ ተጠበቁ ነው የተባለ። ክብር ለእግዚአብሔር ይሁን። መጠበቅ አለብን፣ መጠንቀቅ አለብን፣ ራሳችን መጠበቅ አለብን፣ መንጋዎቻችን መጠበቅ አለብን፣ ቤተሰባችን መጠበቅ አለብን፣ ሕዝባችንን መጠበቅ አለብን። ክብር ለእግዚአብሔር ይሁን። ቆላስይስ 2 ላይ የእግዚአብሔር ቃል ቁጥር 11 እንደዚህ ይላል፣ የሥጋንም ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ይለናል። አሁን ተገርዘናል። የተገረዝነው በክርስቶስ ነው። የተገረዘው ሥጋዊ ማንነታችን ነው። ክብር ለእግዚአብሔር ይሁን። ልባችን ነው የተገረዘው። ማንነታችን ነው የተገረዘው። መጽሐፍ ቅዱስ ሲናገር ምንድን ነው የሚለው? ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። አዲስ ፍጥረት ሆነናል ተገርዘን። ቁጥር 12 በጥምቀትም ከእርሱ ጋር ተቀበራችሁ። አዎ ተቀብረናል። በጥምቀትም ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። አዎ በእግዚአብሔር አሰራር አምነን ተነሳን። እናንተም በበደላችሁና ሥጋችሁ ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ። አዎ እግዚአብሔር ከክርስቶስ ጋር ሕይወትን ሰጠን። በደላችሁ ሁሉ ይቅር አላችሁ። አዎ ይቅር የተባልን ሰዎች ነን። በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈው የዕዳ ጽሕፈት ደመሰሰው። አዎ እንደመሰሰልን፣ ክብር ለስሙ ይሁን። እርሱንም በመስቀል ጠርቆ ከመንገድ ያስወግዶታል።
ማን ነው ከመንገድ ያስወገደልን? ማን ነው የጠረቀልን? ማን ነው በእኛ ላይ የነበረው? ክርስቶስ ኢየሱስ ነው። አለቅነትንና ስልጣናትን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው ይላል። ነበረ በእኛ ላይ ሲያስፈራራን ነበር፣ ሲገዛን ነበር፣ ሲቃወመን ነበር። በትእዛዛት የተጻፈ የዕዳ ጽሕፈት ደመሰሰው። ሞትን ትሞታለህ ተብለን ነበር። አዳም በበደለ ጊዜ በአዳም ምክንያት የአዳም ዘር በሙሉ ኃጢአተኛ ሆኖ ነበር። ዛሬ ግን ጌታ ኢየሱስ ክርስቶስ ደመሰሰልን። ስሙ ይባረክ። ስለዚህ ወገኖቼ የሰላም አምላክ ሁለንተናችን ይቀድስ። አሜን። ይጠበቁ። ማንነታችን ይጠበቅ፣ ስጋችን ይጠበቅ፣ ሁለንተናችን ይጠበቅ። ተባረኩ። ዘመናቸው በረከት ይሁን። አሜን።